52 የግል ኮሌጆች ታገዱ። በከፍተኛ ትምህርት ተቋማት ተሰማርተው አገልግሎት ሲሰጡ የነበሩ 52 የግል ኮሌጆች መዘጋታቸውን የኢፌዴሪ ትምህርትና ስልጠና ባለስልጣን በተሰጣቸው ተግባርና አገልግሎት መሰረት እንግዲህ እነዚህ የ52 የግል ኮሌጆች ትክክለኛ ህጋዊነታቸው እንዲነሳ ወይም እንዲታገድ ማድረጉን ገልጿል ማለት ነው። ታዲያ እንዲታገዱ ያደረጋቸውም እንግዲህ ከአሁን በፊት የተለያዩ 4 ጊዜ ደብዳቤ ተልኮላቸው እንዲሁም ደግሞ የስልክ ጥሪ ተደርጎላቸው ተገኝተው ያው እንዲያስረዱ ቢገለጽላቸውም ነገር ግን እነዚህ 52 የግል ኮሌጆች ህጋዊነታቸውን በአግባቡ ማለት መብታቸውን በአግባቡ አልተጠቀሙም እንዲሁም ደግሞ ስለዚህ ህጋዊነታቸው ታግዷል ማለት ነው። ይህን ያለው ደግሞ የኢፌዴሪ ትምህርትና ስልጠና ባለስልጣን ናቸው ማለት ነው። መረጃውን ያወጡት እንግዲህ 52ቱ የግል ኮሌጆች ያው ሊስታቸው ወጥቷል ማለት ነው። ያው እዚህ ላይ እነዚህ ናቸው ማለት ነው።